ዋስጠኝ ጾም እኮ ነው አባባ። ነገ የልጅ ሽምግልና ነው እንዳትቀሩ እሺ። የልጅን ካና እንዳትቀርብኝ እሺ። አዎ ልጅ ልታገባኝ ነው እንዳትቀሩብኝ። ፀሐይ እንዳይመታሽ ነው ሽራሽ ቀስ በይ። እባክሽ ትቼዋለሁ። ሳስበው ለካ ለትዳር ገና እኮ ለሽምግልናው ሁሉንም ነገር ጨርሶ ሰው ነው እየጠበቁ ያሉት። ቦታ በኩታል ሁሉም ነገር ተዘጋጅቶ እኮ እንግዳ ነው እየጠበቁ ያሉት። ምን ማለት ነው? በዚህ ሰዓት ሀሳቤን ቀይሬያለሁ። በቃ ነገርኩሽ። ራሴ ላይ ጫና መፍጠር አልፈልግም። ካለህና አትፈራም እንዴ? እሺ ቢያንስ ሽማግሌዎች ይምጡና እዚህ እምቢ እንዲሉ እናደርጋቸዋለን። እባክህ ለእናቴ ስትል እባክሽ የራስሽ ጉዳይ ነው። ምንድነው? ምን ሆነሽ ነው እናት? ዋስጠኝ ጾም እኮ ነው። አይዞሽ በቃ አብሽር። እኔ ትንሽ አረፍ በይ ወደ ውስጥ። ቆይሻ እንዴት ጠብቂኝ፣ አስተናግጃቸው ልምጣ። ሰላም፣ እንኳን ወደ ውብ አረቢያ መጅሊስ መጣችሁ። እኛን ለየት የሚያደርጉን 3 ነገሮች ጥራት፣ ታማኝነትና ፍጥነት። ኑ እዚህ ጋር ያለውንም ላሳያችሁ። እናንተ በምትፈልጉት ዲዛይን ከቤታችሁ ቀለምና ስፋት ጋር የሚሄደውን እንሰራላችኋለን። ምንድነው የሆንሽው እህቴ? ነገ ሽምግልና እንደሚልክ ነበር የነገረኝ። ቤተሰብ ሁሉም ነገር ከተዘጋጀ በኋላ እንደማይልክና ሊያገባኝ እንደማይፈልግ ነገረኝ። የእናቴን ደስታ ልነግርህ አልችልም። እንደምላት አለቅ አይኗን ማየትም አልፈልግም። መቼ ነው ሽምግልናው? ነገ ነው፣ ግን ቢያንስ እንኳን ቀኑ እስኪያልፍ ድረስ ሽማግሌዎች ላካቸውና እምቢ ይባላሉ ብለውም እንኳን እሺ ሊለኝ አልቻለም። ለሽምግልናው ችግር የለም፣ ሽማግሌዎችን ይልክልሻል። የምርህን ነው? አዎ ወላሂ ችግር የለም። ከምን ጉድ እንደወጣኸኝ አታውቅም። ቢያንስ እናቴን ደስ ይላታል። ግን ብቻሽ እንዳይል እንዴ ቦስ መታረ እንዴ? አብሽር እንዴ ቁጭ በል። ሙሉ ታሪካችሁን ሰምቻለሁ። የመጋባት ሐሳብ ካላችሁ ሙሉ የቤት ዕቃውን ውብ አረቢያ መጅሊስ ይችላል። ላግባሽ እንዴ?